ቀዩ ማጂክ ላሳይሽ አይን አለም አረ ነይ እነን ፋራዩ እንደው የማንም መቀለጃሉ አንተ እና አልቱልቱላ አለክ አይን አለም አረ ጉድ ፈላልሽ ምንድነው ተው ልደግመው ነው አልፈልግም አይን አለም ረበስ አረ ባክ ጫት እየበላ አስቸገረ እሺ በቃ ከመቃሙ ብዛት እንደማስቲካ ይነፋዋል ለምዶት ያለሽ እንቀሳቀስ እና በቃ እንደምንም ብለን ያው ተጣሪ ቢመረው ብለን ነገ በቃ በጧት 12 ሰዓት መተን ጸበል እንወስዳለን ጧት 12 ሰዓት ስንመጣ እየቃም ነገረናል ጸበል እንሄዳለን ብለን ምንድነው ረላ የፍንዳታ እምብርታ ሳይታ የፍንዳታ አፍንጫ ተበስታ የፍንዳታ ውጭ አደረች ማታ የፍንዳታ ኧረ በለይላ አገባት አብደላ ሀገር ከወጣ አንድ ወር መሽ ሞላ ከመቼው እናንተ ጋር ትቻት የመጣዋት ድመት ወይ ሞተች እኮ በፈጣሪ ስም አንተ መርዶ እንደዚህ ነው እንዴ የምትነግረኝ እና እንዴት ነው ቀስ በቀስ ልትነግረኝ ይገባ ነበር ለምሳሌ ዛሬ ጣራ ላይ ወጣ እየተጫወተች ነው ካልከኝ ነገ ደግሞ ከጣራ ላይ ወርቃለች ታማለች ከዛ ከነጎዳ ደግሞ በመውደቋ ምክንያት ሞታለች ልትለኝ ይገባ ነበር ብቻ ይሁን እና ሰፈር ብዙ ጊዜ ሚዲያ ላይ ሰዎች ሲቀርቡ ሲያወሩ ስለ ልጅነታቸው እንግዲህ አፈር ፈሽተን ጭቃብኩትን ውሃ ተራሽተን አብረን ያደግን ምናምን ይላሉና የኔ አስተዳደግን ከዚህ በጣም የተለየ ነው ለየት ይላል የኔ አስተዳደግ እንደ አብዛኛው ኢትዮጵያ አስተዳደግ አይደለም አፓረንትሊ ለምን እንደሆነ አላውቅም ወላጆች የሚያው ሊሆኑ ይችላሉ አፈር ፈጭቼ አይደለም አይስክሪም ፈጭቼ ነው ያደግኩት እስካፌር ገባው 9 ወር ነው የተማርኩት እንዴ ነበር 9 ወር ስትማሩ ምን እሺ እንቆይ እኔ አሁን የምግብ ፕሮግራም እንዴ ነው የምግብ ዝግጅት መማር ማለት የማይችል ሰውም ገብቶ መማር ይችላል ወይስ የሆነ ሴንስ ያለው ሰው ነው ገብቶ ሊችል የሚችል አይ ኖርማል ነው የማይችል ሰው ከመጀመሪያው ቻፕተሩ ምን ነበር የመጀመሪያው ቁሌት ነው